አነሳቸዋለሁ። እስቲ ሁለት ቀበጦች እንዴት ነው? በእንትን ነው ይሄኛው ገመዷ ነው ወደፊት አይስተው ያስገሳኛል። ጥጥበለሽ እኛ ራሱ እኮ በቃ አንቺ ፌንት በላሽ፣ ከዛ አልዋኘንም መጣን። እንዴት ቁጭ አድርገንሽ እንዋኛለን? ሲጀመር ግን ጨርሰሽዋል። ለማንኛውም እንደዚህ ትወጣላችሁ እዛ? አዎ ኖርማል ነው፣ ምንም ችግር የለውም። ችግር አለ? ትንሽ ስልኬስ ልቀይር ነው አለ እኔ አለ የት ነው? እዛ ጋር ያው አለ ወይ ነው ሃውስ ገብቶ ይሁን ምን ዋራ ይሆን ሌላ ማስደንገጥ አለ። በቃ አንዱን አስቀምጪዋ ትፈልጋለሽ? ፎቶ ትልኩልኛላችሁ? እኔ እነሳሻለሁ። እኔ እያለሁ ምንድነው የሚያስጨንቃችሁ? አትጨናነቂ። አሁን ፎቶ ነው ያሳሰበሽ? ውሃ መጠጣት ይሻላል። እሺ እየሞትራት ፎቶ ታስበልኝ ባይሆን እኔም ስልክ ይቀመጥ። እሺ ይቀመጥ። የምር ግን እኔ ስልክ አንዱን አጥቻለሁ። ያዙት። እሺ ትንሿን ስልክ እኔ ጋር ነው፣ እዛ ክላስ ነው ያስቀመጥኩት። አንድሮይዱ? እሺ ና በቃ እሺ። ጠገብሽ አይደል? አዎ ሞላው። ምግብ ራስ አፈልግም በቃ ከዚህ በኋላ ፏ ነው። አሁን ምንድነው የሆነ እንትን አይታል? የሆነ ታሪክ ሰምተህ ታውቃለህ? ገንዳ ላይ ሴቶች አትዋኙ ምናምን የተባለበት። ወይኔ ጉድሽ ፈላ። ስሚ ለምን እንደዚህ እንደሚባል ታውቂያለሽ? አሁን ውሃውን ውጠሽዋል አይደለም? ገንዳ ውስጥ ማለት ነው። ቢያንስ ከስንት ፐርሰንት ነበር ካሜራማን አንድ ሰው ላይ ሊፈጠር ይችላል? ምኑ ሴቶች ሊያረግዙ ይችላሉ ይባላል። ገንዳ ነገር ሪል ነው ግን ያረገዘ ሴት አለ? አዎ ሪል ነው። ማንነር አሁን ውሃው ውጠሽዋል። እዛ በጣም ብዙ ወንድ እየዋኘ ነበረ እና ወንዱ ሁሉ ምን በስመ አብ እንዴ አይባልም። የምሬ ምን ለምንድነው እንዴ? አይደለም ከተፈጠረም እናሳድገዋለን ነው። የምር ግን እኔ የሆነ ጊዜ ማለት ነው ለስንት ጊዜ ተጨንቄያለሁ። አንዳንዴ ይቆያል። እኔ ድሮ ነበር ያየሁት፣ ቲቪ ላይ ነበር ያየሁት፣ ግን አሁን ሰምቼ አላውቅም። አይ እኔ ባዮሎጂ ላይ ተምሬያለሁ። ሁለተኛው አልገባም፣ ገብርኤልን አልገባም። ገብርኤልን ልጅ ትፈሪያለሽ? አዎ አይደለም መፍራት ሳይሆን እንዴት ሰው ዝም ብሎ ተዋው እና ከመላ አርግስ እንዴ አዱሩ እንግዲህ አዱ ባልታ አስብሻል። መነጋገሪያ ነበር የምትል ታሪክ ነበር የምትሰሪው። ኧረ በዚህ ታሪክ የሰራ ሰው የለም። ታይ አንቺ ደግሞ ያስፈራል። የምጣም ነው የምር አዛን እኔ ማርያምን በጣም ነው የሚያስፈራው። እንዴ ከወንዝ ውስጥ አረገዘች አሳ ነኝ እንዴ አሳ። ለማንኛውም ፋሚሊ አሁን በጣም ደህና ናት። እንደተጨነቃችሁትም አይደለም። አሁን ተመልሳለች፣ ነፍስ ዘርታለች። ድንጋጤ ነበር፣ ውሃ በጣም ጠጥታለች ምናምን። ኖርማል ነው ያው እንግዲህ እያልሽ አንቺ ማክሳቱ ነው እንዴ ወዲሽ እንዳያብጥ። አይ እንግዲህ ናይ በቃ ላይ ምንም አይፈጠርም። ለማንኛውም ሁሉ ነገር ሰላም ነው ፋሚሊ። አሁን ሄደን ከታዘና እንላለን፣ ጸዴ ጊዜ እናሳልፋለን። እንደዚህ ውሃ ውስጥ ነው አሁንም ውሃ ስለሆነ እንደዚህ ውሃ ውስጥ ነው። ገንዳ ነው አሁንም? አይ ገንዳ ውስጥ አንገባም። ገንዳ ውስጥ አይደለም፣ መንሸራተቻው ምናምን ፋ ነው የምንለው። የምጠላው አለ ምን አይደለም። አሁን ለምሳሌ እንደዚህ የሚላል ለሚነሳ እንደዚህ እሱና እሱ አሪፍ ነው። ከሩቅ የምትሄጂው እሱ እኔም አልፈልግም። ማርያም አንቺማ አንጠልጥዬ ነው ማለት እኔ አልፈልግም። እውነት ማርያምን ትገዛ እኔ ራሱ ጠጥቻለሁ እንዲያገሳኝ። ብቻ ፋሚሊ እዛው እንገናኝ። እንወዳችኋለን። አትጨነቁ፣ ምንም ችግር የለም። ሰላም ነው። ይመቻችሁ። እዛው እንሂዳ። ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል። ዲር ማይ ላቭ ይለኛል። ከዛም የኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ጉራማይሌ ልጁ